ተነስተልን ከኢትዮጵያ ቴሌቪዥን ከሰዓቱ ዜናዎች ጋር ተመስገን በየነ ነኝ። ፕሬዝዳንት ግርማ ወልደ ጊዮርጊስ አዲስ የተሾሙ የተለያዩ ሀገራት አምባሳደሮችን የሹመት ደብዳቤ ተቀበሉ። የሹመት ደብዳቤያቸውን ለፕሬዝዳንት ግርማ ከቀረቡት አምባሳደሮች መካከልም የአሜሪካው ሚስ ፓትሪሻ ማሪያ ሐስላች፣ የፊንላንድ ሚስ ሲርፓ ማኒፓ፣ የኔዘርላንድስ ሚስ አሊዳ ረመልዟል፣ የስዊድን ሚስተር ጃን ሳዴክ፣ የስሎቫኪያ ሚስተር ጆሴፍ ሲቡላና የአውሮፓ ህብረት ሚስ ቻናታል ሄብሪቺትስ ናቸው። አምባሳደሮቹ ኢትዮጵያ በአፍሪካ ያላት ገንቢ ሚና ተጠናክሮ እንዲቀጥል ከሀገሪቱ መንግስት ጋር እንደሚሰሩ አስታውቀዋል። ሀገራቱ ከኢትዮጵያ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መስኮች ጋር ያላቸውን ለንተናዊ ግንኙነት የበለጠ ማጠናከር በሚቻልበት ጉዳይ ላይ ትኩረት እንደሚሰጡ አምባሳደሮቹ ገልጸዋል። ፕሬዝዳንት ግርማ ኢትዮጵያ ከሀገራቱ ጋር በትብብር የመስራት ፍላጎት እንዳላት ለአምባሳደሮቹ መናገራቸውን የዘገበው ሪፖርተራችን ጸጋይ ኪዳነ ነው። ቻይና በኢትዮጵያ በተለያዩ የልማት መስኮች ያደረገች ያለውን ለንተናዊ ድጋፍ አጠናክራ መቀጠል እንዳለባት የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ አሳሰቡ። አፈ ጉባኤ አቶ አባዱላ በምክትል ጠቅላይ ሚኒስትር ማዕረግ የቻይና ሕዝብ የፖለቲካ መማክርት ምክትል ሊቀመንበር ሊ ዙችን የተመራ የልኡካን ቡድን ተቀብለው አነጋግረዋል። አፈ ጉባኤ አባዱላ ኢትዮጵያ ሰፊ የተፈጥሮ ሀብትና የሰው ኃይል እንዲሁም ተስማሚ አየር ሁኔታ ያላት በመሆኑ ቻይናውያኑ በኢትዮጵያ ይበልጥ ኢንቨስት ቢያደርጉ ተጠቃሚ እንደሚሆኑም ተናግረዋል። በተመሳሳይ የፌዴሬሽን ምክር ቤት አፈ ጉባኤ አቶ ካሳ ተክለ ብርሃን የልኡካን ቡድኑን ተቀብለው አነጋግረዋል። የልኡካን ቡድኑ መሪ ሊዚቹን በኢትዮጵያ ያለ ፖለቲካ መረጋጋትና ፈጣን እድገት የትክክለኛ ፖሊሲ ውጤት መሆኑን ገልጸው ሀገራቸው ከኢትዮጵያ ጋር መስራት እንደምትፈልግ አረጋግጠዋል። አፈ ጉባኤ ካሳ ተክለ ብርሃን በበኩላቸው ኢትዮጵያ በመሰረተ ልማት፣ በኃይል አቅርቦትና በባቡርና ኢንዱስትሪው ዘርፍ እያደረገች ላለው ጥረት የቻይናውያን ድርሻ የላቀ መሆኑን ገልጸዋል። የቻይናውያን ድጋፍ አሁንም ተጠናክሮ እንዲቀጥልም ጥያቄያቸውን ማቅረባቸውን የዘገበው ሪፖርተራችን ደረጀ ግዛው ነው። በኦሮሚያ ክልል ባለፈው ዓመት በተፈጥሮ ሀብት ልማት፣ በትምህርትና በመንገድ ልማት ውጤታማ ስራዎች መከናወናቸውን የኦህዴድ ምክትል ሊቀመንበር አቶ ሙክታር ከድር ገለጹ። በመስኖ ልማት የተገኘው ምርት ከመቼውም ጊዜ የላቀ መሆኑንም ነው አቶ ሙክታር የተናገሩት። የኦሮሚያ ሬዲዮና ቴሌቪዥን ድርጅት ዘገባውን አድርሶናል፣ እንደሚከተለው ይቀርባል። የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ ከፍተኛ አመራሮች በ2005 ዓመተ ምህረት እቅድ አፈጻጸምና በ2006 ዓመተ ምህረት እቅድ ላይ እያደረጉት ያለው ውይይት ቀጥሏል። መድረኩ በ2005 ዓመተ ምህረት የእቅድ ዝግጅት ምዕራፍና በትግበራ ወቅት የልማት ሰራዊት ግንባታን ማዕከል በማድረግ ስራ የነበሩ ጠንካራ ጎኖችና ውስንነቶችን በመለየት መክሯል። አመራሮቹ በተለይ ጠንካራ ጎኖችን በማስቀጠልና ውስንነቶችን መፍትሄ በመስጠት ሂደት ለ2006 ዓመተ ምህረት የእቅድ አፈጻጸም ምቹ ሁኔታን ለመፍጠር የሚያስችል ውይይት አካሂደዋል። መድረኩን የመሩት የኦህዴድ ምክትል ሊቀመንበርና በጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ሪፎርም ክላስተር አስተባባሪና የሲቪል ሰርቪስ ሚኒስትሩ አቶ ሙክታር ከድር እንዳሉት እቅዱን የለውጥ መሳሪያ በማድረግ በ2005 ዓመተ ምህረት በህዝብ ተሳትፎ በተፈጥሮ ሀብት ልማት፣ በትምህርትና በመንገድ ልማት የተከናወኑ ስራዎች የሚበረታቱ ናቸው። ቀበኛው መማራት ሆጂተመሱን ከሮራራይ ከነኝ ጀልቀ በተፈጥሮ ሀብት እንክብካቤ የተሰራው ስራ ከዚህ በፊት ለማከናወን ይከብድ ይመስል የነበረውን ነገር በአንድ አመት ውስጥ የሚያስደንቅ ስራ ተከናውኗል። በትምህርት በመንገድም ቢሆን የተወሰኑ ውስንነቶች አሉት ቢባልም መልካም ተመክሮ ሊሆን የሚችል ስራ ተከናውኗል። በቁጥቁጥ አቅዶ እሱንም በተለያዩ ምክንያቶች ማከናወን ሳይቻል የነበረበት ጊዜ እየቀረ የመጣበትን ሁኔታ መታዘብ ይቻላል። በእቅድ ዘመኑ የሚከናወኑ ትላልቅና ዋና ዋና ስራዎችን በመለየት ከዝግጅት ምዕራፍ ጀምሮ ሁሉንም አካላት በማሳተፍ ረገድ መሻሻል ታይቷል ብለዋል አቶ ሙክታር። በልማት ሰራዊት የተቃኘ እቅድን ከማዘጋጀት ጀምሮ በአፈጻጸም ወቅት ሊኖሩ የሚችሉ ችግሮችን አስቀድመው በመለየት መፍትሄ ከማስቀመጥ አንጻርም ጥሩ ውጤት መታየቱን ገልጸዋል። በእቅድ ዝግጅት ወቅት መረጃን መሰረት አድርጎ ከማቀድ ጋር የተያያዙ ጉዳዮች እንደ ውስንነት ተነስተዋል። በእቅድ ትግበራ ወቅት በተለይ በልማት ሰራዊት ተሳትፎ በተፈጥሮ ሀብት እንክብካቤ ስራ በብዛትና በጥራት ከመቼውም ጊዜ በላይ የሚያስመሰግን ስራ መከናወኑን አቶ ሙክታር ተናግረዋል። በመስኖ ስራው በዘሬት ነው ይሁን የተገኘውን ምርት ሲታይ ተስተካካይ የማይገኝለት አፈጻጸም እንደነበር አቶ ሙክታር አስረድተዋል። ይሁንና በቀጣይ እነዚህን ስራዎች በብቃት በተደራጀ የልማት ሰራዊት መምራት እንደሚገባ ተመልክቷል። ጀልሲ ረትስ በረካን ሆጂን ባይና ይላል
የሮካሚኑ ከወልትን ለኮብሰ ጉዳዳ በመስኖ ልማቱ በዚህ ዓመት የተከናወነውን ስናይ ከየትኛውም ዓመት ጋር የሚወዳደር አይደለም። በመስኖ ልማቱ በዘር የተሸፈነው መሬት ከቴክኖሎጂ አጠቃቀም ጋርም ተዳምሮ ከመቼውም ጊዜ በላይ ውጤት ተገኝቷል። በዘንድሮ የመኸር እርሻ ከማሳ ዝግጅት ጀምሮ ባለው ስራ በእቅዱ የተቀመጠውን ግብ ማሳካት የሚያስችል እንደሆነ ከወዲሁ ውጤት እየታዩ ናቸው ብለዋል። ሆጂ ሚሶማ ገናቴ ሆጂኒ ወልቀበቴቲ ሆጂ ሚሶማ ገናቴ ሆጂኒ በረነ ባይነው ለፈቆተሜቲንስ ቴክኖሎጂን ፈየደምነስ በመኸር እርሻ ዘንድሮ የማሳ ዝግጅት ብዛት በቴክኖሎጂ አጠቃቀም ማሳውን ደጋግሞ ከማረስ ጀምሮ ምርጥ ዘርን ማዳበሪያንና ሰብልን በሚፈለገው ደረጃ በመንከባከብ የተቀመጠውን እቅድ እያስፈጸመ ከመሄድ አንጻር የተሻለ ስራ እየተከናወነ ነው ብሎ መውሰድ ይቻላል። በከተማ በተለይም በትምህርት በጥቃቅንና አነስተኛ ኢንተርፕራይዝ እና በሲቪል ሰርቪስ ለልማት ሰራዊት ግንባታ ምቹ ሁኔታዎች መፈጠራቸው ተገምግሟል። የኢትዮጵያ ሬዲዮና ቴሌቪዥን ድርጅት አኬልዳማ በሚል ርዕስ ባቀረበው ፕሮግራም ላይ አንድነት ለፍትህና ለዲሞክራሲ ፓርቲ ያቀረበውን የፍትሐ ብሔር ክስ እየተመለከተ ያለው የፌዴራሉ የመጀመሪያ ደረጃ ፍርድ ቤት የፕሮግራሙ የምስልና የጽሑፍ ዘገባ ከቀጠሮ ቀን በፊት ቀርቦ ከመዝገቡ ጋር እንዲያያዝ አዘዘ። ፍርድ ቤቱ መዝገቡን መርምሮ ለመወሰንም ለመስከረም 29 2006 ዓ.ም ቀጠሮ ሰጥቷል። አኬልዳማ ፕሮግራም በኤርትራ መንግስት አቀናባሪነትና በሀገር ውስጥና በውጭ በሚገኙ ተከታዮቹ ድጋፍ ሰጪነት በኢትዮጵያ ውስጥ ሊፈጸም የነበረ የሽብር ጥቃት መክሸፉን የሚያሳይ ፕሮግራም እንደሆነ ይታወሳል። በዚህ የሽብር ሴራ ተጠርጥረው ጉዳያቸው በፍርድ ቤት እየታየ የነበሩት ግለሰቦችም ጥፋተኝነታቸው ተረጋግጦ በተሰጠው የፍርድ ውሳኔ መሰረት በማረሚያ ቤት ይገኛሉ። በነገው ዕለት የሚከበረውን የመስቀል ደመራ በዓል ምክንያት በማድረግ በየመንደሩ የሚከናወኑ የችቦ ማብራት ስነ ስርዓቶች አደጋ እንዳያስከትሉ ጥንቃቄ በተሞላበት መንገድ መካሄድ እንዳለባቸው ተገለጸ። የአዲስ አበባ ከተማ እሳትና ድንገተኛ አደጋዎች መከላከልና መቆጣጠር ባለስልጣን የኮሙኒኬሽን ኦፊሰር አቶ ንጋቱ ማሞ እንዳሉት የችቦ ማብራት ስነ ስርዓት የሚከናወንባቸው ስፍራዎች ከኤሌክትሪክ ማስተላለፊያ ገመዶች፣ ከነዳጅ ማከፋፈያ ጣቢያዎችና ሌሎችም አደጋን ከሚያስከትሉ ስፍራዎች የራቁ መሆን አለባቸው። ስነ ስርዓቱ ከተከናወነ በኋላ እሳቱ ሙሉ በሙሉ መጥፋቱን ማረጋገጥ እንደሚገባ ኃላፊው አሳስቧል። አደጋ ቢከሰት እንኳን በባለስልጣኑ ስልክ ቁጥሮች 0111560249 ወይም 0111560250 ደውሎ በማሳወቅ አስፈላጊውን አገልግሎት ማግኘት እንደሚቻል መገለጹን የዘገበው ሪፖርተራችን ይድነቃቸው ሰማው ነው። ክቡራን ተመልካቾቻችን በነገው ዕለት የመስቀል ደመራ ስነ ስርዓት በመስቀል አደባባይ ይካሄዳል። በስነ ስርዓቱ ላይም የእምነቱ ተከታዮች፣ የሃይማኖት አባቶች፣ የውጭ ሀገር እንግዶችና ጎብኚዎች ይገኛሉ ተብሎ ይጠበቃል። የኢትዮጵያ ሬዲዮና ቴሌቪዥን ድርጅትም ይህንኑ ስነ ስርዓት ነገ ከቀትር በኋላ ከመስቀል አደባባይ በቀጥታ የሚያስተላልፍ ይሆናል። እንድትከታተሉ ከወዲሁ እንጋብዛለን። ተመስገን በየነ ነኝ። ጤና ይስጥልኝ።